ምኞትና ታማኝነት እንደ እባብ በተጠላለፈበት የስልጣን ኮሪደር ውስጥ በመሪና በጠባቂው መካከል ያለው ትስስር አንዳንድ ጊዜ በክህደት የሚቋረጥ በቀላሉ የሚበጠስ ክር ሊሆን ይችላል። በዚህ ዙሪያ ባለፉት 50 ዓመታት ውስጥ ዓለም የማይታሰብ ነገርን አይተዋል። ጠባቂዎች መሪዎቻቸውን እስከ ሞት ድረስ ለመከላከል ቃለ መሐላ ቢፈጽሙ አፈሙዛቸውን ተመልሰው ወደ እነሱ ሲያዞሩ ጥቂት ለማይባል ጊዜ ተስተውሏል። ይህ በጠባቂዎች የተፈጸሙ ጥቂት የክህደት ታሪኮችን የምናቀርብበት ፕሮግራም ነው። አብራችሁን ቆዩ። ኦክቶበር 31 1984 ኒው ዴልሂ ህንድ። አይረን ሌዲ ወይም ብረቷ እመቤት በመባል የምትታወቀው የህንድ አይበገሬዋ ጠቅላይ ሚኒስቴር ኢንዲራ ጋንዲ ቀኗን የጀመረችው ቅጥር ግቢ ውስጥ በተሰራው አትክልት ስፍራ ውስጥ የጠዋቷን ወርቃማ ፀሐይ በመሞቅ ነበር። ይቺ መሪ ስልጣኗን የተጠቀመችው በአስተውሎትና አንዳንድ ጊዜ ደግሞ በከፋፋይ ውሳኔዎች ነበር። የሲክ ታጣቂዎችን ለማጥፋት በወርቃማው ቤተ መቅደስ ላይ በቅርቡ የወሰደችው ወታደራዊ ብሉ ስታር የኦፕሬሽን ውሳኔ ከፍተኛ የቁጣ አውሎ ነፋስን ቀስቅሷል። በመቶዎች የሚቆጠሩ ሰዎች ከመሞታቸው ባሻገር የተከበረው ቤተ መቅደስ ወድመዋል። ይህም የሲክ ማህበረሰብን ቁጣ ቀስቅሷል። እናም በአካባቢው ተወላጆች ጠባቂዎቿ የተደገሰላትን ያላወቀችው ኢንዲራ በንፋስ የሚወዛወዙ ዛፎች በሞሉት የአትክልት ስፍራ ውስጥ በእርጋታ ትራመዳለች። ከደህንነት ጠባቂዎቿ ዝርዝር መካከል በታማኝነታቸው ምንም ያልተጠራጠረቻቸው ቢያንት ሲንግ እና ሳትዋን ሲንግ የተባሉ ሁለት ሲኮች ይገኙበታል። ወገቡ ላይ ሽጉጥ የታጠቀው አይበገሬው አርበኛ ቢያንት ለዓመታት ከጎኗ ቆሞ ከክፉ ነገር ጠብቋታል። ወጣቱና ደፋሩ ሳትዋንት አውቶማቲክ ሽጉጡን ይዞ ከቢያንት ጎን መውጫው በረጋ ቆመዋል። ኢንዲራ ጋንዲ ከብሪቲሽ ጋዜጠኛ ጋር ላለባት ቃለ መጠይቅ በመነፈሻው እየተጓዘች መውጫው በረጋ ስትደርስ ቢያንት ድንገት ጠጋ ብሎ ረጋ ባለ ድምፅ እመቤቴ ይህ ለሕዝባችን ነው አላት። ኢንዲራ ምላሽ ከመስጠቷ በፊት ሽጉጡን ስቦ ደረቷ ላይ 3 ጥይቶችን ተኮሰ። የተኩሱ ድምፅ የጠዋቱን ጸጥታ ረበሸው። ወዲያውም ሳትዋን አውቶማቲክ ሽጉጡን አውጥቶ በአጠቃላይ 30 ጥይቶችን ሰውነቷ ላይ አርከፈከፈባት። የኢንዲራ ጋንዲ አካልም በጥይት ብዛት ደቀቀ። ተዝለፍልፋ መሬት ላይ ወደቀች። ደሟም ምድሩን አጨቀየው። አይኖቿን በድንጋጤ እንደከፈተች ነፍሷ ከስጋዋ ስትለይ አትክልት ስፍራው በትርምስ ተሞላ። ረዳቶቿ ቢጮሁም ደህንነቶቿ ተሯሩጠው ቢደርሱም ለኢንዲራ ጋንዲ ግን ዘግይተው ነበር። አይረን ሌዲ ወይም ብረቷ እመቤት ሄዳለች። ጥላ ሄደችው ውርስም ቀይ ቀለም የወረሰው ገላዋን ብቻ ነበረ። ለገዳዮቿ ዋናው ምክንያት ደግሞ ከቅድስና ቦታቸው ርኩሰት የወለደው በቀል ነበር። ቢያንት ከጥቂት ደቂቃዎች በኋላ በሌላ ጠባቂዎች በጥይት ተመቶ ተገደለ። ሳትዋን ግን በቁጥጥር ስር ውሎ የሞት ቅጣት ተወሰነበት። ህንድ ግን በጨለማ ተዋጠች። በዋና ከተማይቱ ዙሪያ ጸረ ሲክ አመጽ ተቀስቅሶ በሺዎች የሚቆጠሩ ሰዎች በበቀል ተጨፈጨፉ። ሀገሪቱም አነባች። የክህደት ቁስል ተንሰራፍቶ ነበርና ኃያላን እንኳን በቅርብ ሰዎች ሊወድቁ እንደሚችሉ ኢንዲራ ታላቅ ማሳያ ሆነች። ሰኔ 29 1992 አናባ አልጄሪያ። በሌላ አህጉር ከዓመታት በኋላ ሌላ የክህደት መድረክ ተደግሷል። እርስ በርስ ጦርነት አፋፍ ላይ የምትገኘው አልጄሪያ በፕሬዝዳንት መሐመድ ቡዲያፍ የተዘረጋላትን ተስፋ አጥብቃ ይዛለች። የነጻነት ትግሉ ጀግና ከ28 ዓመት ስደት ተመልሶ የተሰባበረች ሀገሩን መምራት ችሏል። ተልእኮ ድፍረት የተሞላበት ነበረ። ሙስናን ከስሩ ነቅሎ በማውጣት እየጨመረ የመጣውን የእስልምና አማጺ ቡድን ማጥፋት። ነገር ግን ኃይል ጠላቶችን ይወልዳልና የቡዲያፍ ማሻሻያዎች በወታደራዊ ልሂቃን ውስጥ ክፉ ስሜትን አነሳሳ። ሰኔ ወር በአንዱ ቀን መድረክ ላይ ቆሞ ንግግር እያደረገ ነበረ። ዕጣ ፈንታው ከጎኑ ባለው ሰው እጅ ላይ መሆኑን ሳያውቅ ድምፁን ከፍ አድርጎ በድፍረት ይናገራል። ሉቴናንት ቡማራፊ በቡዲያፍ የደህንነት ዝርዝር ውስጥ ያለ ወጣት መኮንን ነው። ከጎኑ ቀጥ ብሎ ቆሟል።
አይኑ ህዝቡን በጥንቃቄ እየቃኘ ነው። ዩኒፎርሙ ቀጥ ያለ፣ አቋሙ የማይናወጥ መልከ ወጣት። ነገር ግን ከግንባሩ ስር የሚነዳው ዓላማ ሌላ ነበረ። የቡዲያፍ ማሻሻያ ለስልጣናቸው አስጊ የሆነባቸው በጦር ሰራዊት ውስጥ ካሉ አንጃዎች ጋር የተሳሰረ ዓላማ ሊሆን እንደሚችል ይገመታል። የፕሬዝዳንቱ ንግግር ወደ ፍጻሜው ሲደርስ ቡማራፊ እርምጃ ወሰደ። በእጁ የያዘውን ቦምብ ነቅሎ ወደ ህዝቡ ወረወረ። በፍንዳታው ጩኸት የተደናገጠው ህዝብ መተራመስ ጀመረ። በግርግር ውስጥ ሽጉጡን አነሳ። እጁ ቀጥ እንዳለ አንድ ጥይት በቡዲያፍ ጭንቅላት ላይ ተኮሰ። ፕሬዝዳንቱም ተዝለፍልፈው ወደቁ። የታደሰች አልጄሪያ ራያቸውም በዛች ቅጽበት ጠፋች። ግድያው በአልጄሪያ ከፍተኛ ድንጋጤን ፈጠረ። ይህም ከ100 ሺህ በላይ ሰዎችን ህይወት የቀጠፈ አረመኔያዊ እርስ በርስ ጦርነትን ቀሰቀሰ። የሴራው ሹክሹክታ ሲጎነጎን ቡማራፊ ብቻውን ነው ወይንስ የጠለቀ ሴራ መሳሪያ ሆኖ ነው ይህን ያደረገው የሚለው ጥያቄ ቀጥሎ በመጣው ደም መፋሰስ ውስጥ ተቀብሮ ቀረ። የቡዲያፍ ፍትሃዊ ሀገር የመፍጠር ህመምም አብሮት ሞተ። የአልጄሪያ ጠባሳም የአንድ ጠባቂ ክህደት ዋጋን የሚመሰክር ሆኖ እስካሁን ይታወሳል። በዓመታትና በአህጉራት ተለያይተው ያሉ እነዚህ መንትያ አሳዛኝ ክስተቶች በሚያስደነግጥ እውነት የተሳሰሩ ናቸው። ስልጣን ክህደትን ይጋብዛል። የጥበቃ ኃላፊነት የተሰጣቸው ደግሞ እጅግ አስከፊውን ምላጭ ሊጠቀሙ ይችላሉ። ለኢንዲራ ጋንዲና መሐመድ ቡዲያፍ ጠባቂዎቻቸው ጋሻ ብቻ ሳይሆኑ ጥላም ሆነው ነበር። ሆኖም ግን በውስጥ ወደ ጥፋት የሚቀየር ዓላማ ነበራቸው። የነሱ ሞት ህዝብ እንዲጨፈጨፍ አድርጓል። ትሩፋታቸው በክህደት የመጣ ሞት ሆኖ ለዘላለም እንዲታወስ አድርጓቸዋል። መተማመን ገንዘብም እርግማንም በሆነበት በስልጣን ቲያትር ውስጥ የጠባቂ እጅ ሊመታ እንደሚችል እነዚህ መሪዎች በጣም ዘግይተው ተረድተዋል። በቀጣይ ተጨማሪ በጠባቂዎቻቸው የተገደሉ መሪዎችን ታሪክ ይዘንላችሁ እንቀርባለን። እስከዛው መልካሙን ሁሉ እየተመኘን በዚሁ እንሰናበታለን። ጃምቦ ሚዲያዎች ነን።